لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات ربي وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. أما بعد، سلام الله عليكم ورحمة الله وبركاته. يقول الله سبحانه وتعالى في محكم تنزيله وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى بتكبروا የቁርአን አያት ለነብዩ አለይሂ ሰላቱ ወሰላም እንዲህ ይላቸዋል። ያ ሙሐመድ አስታውስ፣ ማስታወስ ለምእመናን ትጠቅማለችና ይላቸዋል። እና ኢንሻአላህ ትንሽ ነስ ያለች ነገር ለማስታወሻ ያህል ነው። ስለ ዒልም እውቀት አስፈላጊነት። እውቀት ሲባል ሁለት አይነት ነው። ሸሪዓዊ እውቀት አለ፣ እንደዚሁም ዱንያዊ የሆነ እውቀት አለ። ስለ ዱንያዊ እውቀት መናገር የማያስፈልግ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ተናግረዋል። አንቱም አዕለሙ ቢሹኡኒ ዱንያኩም ብለዋል። እናንተ ስለ ዱንያዊ ጉዳያችሁ እናንተው አዋቂ ናችሁ ብለዋል። ያሉበት ያው ሰበቡ ይታወቃል። ሷሃቦች በጣም ስራ ይለፋሉ። ተምር እያዳቀሉ የተለያየ ነገር እየሰሩ ያያቸውና ያላህ መልእክተኛ እንደው ይሄን ያህል ተምትደክሙ ብትተውት ቢሏቸው ያ ተምር ሳያፈራ ቀረ። ከዛ ያላህ መልእክተኛ ለካ ነገሩ እንዲህ ነው እንዴ? አንቱም አዕለሙ ቢሹኡኒ ዱንያኩም አሉ። እናንተው ለራሳችሁ የዱንያ ጉዳያችሁን ታውቃላችሁ ብለው ተናገሩ ማለት ነው። እና ስለ ዱንያዊ እውቀት መናገር ያስፈልጋል። ትኩረት የምናደርግበትና የሁለት ሀገር ስኬት የሚያጎናጽፈን የአኼራ የሆነውን እውቀት ስለሱ እናውራ። እንግዲህ እውቀት ማለት ምንድን ነው ከተባለ ሁወል ማዕሪፈቱ ነው፣ ማወቅ ነው። ወይም ደግሞ የጅህልና ተቃራኒ ተብሎ ሊወሰድ ይችላል እንደ ትርጓሜ። እዚህ ቦታ ግን የተሻው ዒልሙ ማ አንዘለ ላሁ ዐላ ረሱሊሂ ሚነል በይናት ወልሁዳ። ዒልም ሲባል የተሻው ምንድን ነው? አላህ ሱብሓነሁ ወተዓላ ያወረደ የሆነ በነቢያችን ላይ ከማብራሪያዎችና ከቅናቻ የሆነን እውቀት ይህን ማወቅ ነው። ይህ እውቀት አስፈላጊ የሆነ ነገር ነው። ለምንድን ነው? ይህንን ሸሪዓዊ እውቀት ያወቀ ሰው ነብዩ አለይሂ ሰላቱ ወሰላም እንዳሉት ወደ ኸይር የተመራ ሰው ማለት ይሄ ነው ብለዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ዩሪድላሁ ቢሂ ኸይረን ዩፈቂህሁ ፊዲን ብለዋል። አላሁ ሱብሓነሁ ወተዓላ ኸይር የሻለት ሰው ስለ ዲኑ ግንዛቤ የዲን እውቀት ይሰጠዋል ብለዋል። እንዲሁም ነብዩ አለይሂ ሰላቱ ወሰላም ኢነል አንቢያአ ለም ዩወሪሱ ዲናረን ወላ ዲርሃማ ኢነማ ወረሱል ዒልም አሉ። አንቢያዎች እኮ አሉ ዲናርና ዲርሃምን አላወረሱም ለሰዎች። እንግዲያሳ ኢነማ ወረሱል ዒልም ያወረሱት እውቀት ነው፣ ዒልም ነው አሉ። ፈመን አኸዘሁ ይህን እውቀት የያዘው ሰው አኸዘ ቢሐውዝ ዋፊራ ትልቅ የሆነ ካፈንታን ይዟል አሉ ነብዩ አለይሂ ሰላቱ ወሰላም። የነቢያቶች ወራሽ ማለት ትልቅ ውርስ የወረሰ ሰው ማለት የነሱ ያወረሱትን ጥሎ የሄዱትን እውቀትን ተምሮ ለሰዎች ያስተማረ ነው ማለት ነው። እውቀት ለማጠናከር ትልቅ የሆነ ነገር። ለዛም ነው አላሁ ሱብሓነሁ ወተዓላ እውቀትን አስመልክቶ ቁርአን ላይ ሲናገር ያወዳድራል። ወደዚህ ግን ለውድድር የሚቀርብ ሆኖ ሳይሆን አላህ ሱብሓነሁ ወተዓላ ነገሩን በደንብ ሰዎች ትኩረት አድርገው እንዲያውቁ ስለተፈለገ ነው። ሀል የስተዊ አለዚነ የዕለሙነ ወለዚነ ላ የዕለሙን ይላል። ኢነማ የተዘከሩ ኡሉል አልባብ። እነዛ የሚያውቁትና የማያውቁት ይወዳደራሉ እንዴ ይላል አላህ። ምላሹ ግልጽ ነው፣ አይወዳደሩም። የሚያውቅና የማያውቅ አይወዳደርም። ኢነማ የተዘከሩ ኡሉል አልባብ አላለ። የሚከሰቱት የእውቀት ባለቤቶች ናቸው አላለ። የሚከሰቱት ተዝኪራ ግሳጼን የሚያገኙት ኡሉል አልባብ የልቦና የእውቀት ባለቤቶች ብቻ ናቸው አለ አላህ ሱብሓነሁ ወተዓላ። እና አላህ ሱብሓነሁ ወተዓላ የመረጣቸው ሰዎች ማለት እነዚህ የእውቀት ሰዎች ናቸው። ለዚያም ነው ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው እውቀት ፈላጊ አሉ። እውቀት ፈላጊ ሐታ አልሒታን ፊ ጀውፊል ማኢ አሳ እንኳ ማለት ነው
ውሃ ውስጥ ነው ኢስቲግፋር ያደርግለታል። መን ሰለከ ጠሪቀን መንገድን ይተጓዘ የጥሉቡ ፊህ ዒልመን እውቀትን ፈልጎ ሰለከ አላሁ ቢሂ ጠሪቀን ሚን ጡሩቂል ጀነት አላህ ሱብሓነሁ ወተዓላ መንገድን ያዘጋጅለታል፣ የጀነት መንገድ የሆነን መንገድ ያዘጋጅለታል አሉ። ወኢነል መላኢከተ መላኢካ ደግሞ ለተضዑ አጅኒሐተሃ ክንፎቿን እኮ ማለት ነው ትጥላለች፣ ሪዷን ሊጣሊቢል ዒልሚ የእውቀት ፈላጊ ሰዎችን እነሱን ለመውደድ አጅል ለመውደድ ሁኔታ ብላ መላኢካ ክንፏን ትዘረጋና ታካብባቸዋለች አሉ ነቢ ዐለይሂ ሰላቱ ወሰላም። ወኢነል ዓሊመ ዓሊም እኮ አሉ ለየስተግፊረ ለሁ መን ፊ ሰማዋት ወመን ፊል አርድ በሰማያትና በምድር ያለው በሙሉ ለሱ ኢስቲግፋር ያደርግለታል። ወልሒታኑ ፊል ጀውፊል ማኢ አሳ እንኳ ሳይቀር ውሃ ውስጥ ያለ አሳ እንኳ ውሃ ሆድ ውስጥ ሆኖ ኢስቲግፋር ያደርግለታል አሉ። ወኢነ ፈድለል ዓሊሚ ዐለል ዓቢዲ አሉ የአንድ ሰው ማለት ነው ፈዲላው ትልቅነቱ የዓሊም ትልቅነቱ ዐለል ዓቢዲ አንድ ባሪያ ከሆነ ሰው ትልቅነቱ ከፈድል ቀመሪ ለይለተል በድሪ ዐላ ሳኢሪል ከዋኪቢ የ14ተኛ ቀን ደረጃ የ14ተኛ ቀን ጨረቃ ከሌሎች ከዋኪቦች አንጻር ሲታይ ነው ልዩነቱ አሉ። የ14ተኛ ቀን ጨረቃ ማለት እንትው ብሎ የሚያበራበት ሰዓት ማለት ነው። ሌሎችን ከዋኪቦች ከሱ ጋር ስትመዝኑ ለውድድር የማይቀርቡ ማለት ነው። እንደዛ ነው። ወኢነል ዑለማአ ወረሰቱል አንቢያ ዑለማዎች እኮ የነቢያቶች ወራሽ ናቸው። ወኢነል አንቢያአ ለም ይወሪሱ ዲናርን ወላ ዲርሃማ ነቢያቶች ደግሞ ዲርሃምና ዲናርን አላወረሱም። ወረሱል ዒልመ እነሱ ያወረሱት እውቀትን ነው ብለዋል። እና ዒልም መፈለግ ለዒልም መሯሯጥ የነቢያቶችን ውርስ ከመውረስ ጭምር ነው። በሁለቱም ሀገር ስኬት ያመጣልና እዚህ ላይ ትኩረት ልናደርግ ይገባል ማለት ነው። እንግዲህ እንዲሁም አንድ ዓሊም ሲናገሩ ኢማሙ ሳዕዲ ይባላሉ ረሒመሁላህ ኢዕለም ሁዲተ አነ አፍዶለል ሚነን አሉ ኢልሙ ዩዚሉ ሸከ አንከ ወደረን አንተ ሰው ሆይ አሉ አላህ ይምራህና እወቅ አነ አፍዶለል ሚነን ከጸጋዎች ሁላ ትልቅ የሆነን ማለት ነው ጸጋ እወቅ ኢልም ነው ያጸጋ የዚሉ ሸከ አንከ ከአንተ መጠራጠርን ሸክን የሚያስወግድ የሆነ ወደረን ቆሻሻ የኒፋቅ የሽርክ ቆሻሻን የሚያስወግድ የሆነ እውቀት እሱን እወቅ ይላሉ። እና ኢልም ላይ ልንታገል ልንጠነክር ይገባል ማለት ነው። ከኢልሞች ሁሉ በላጩ እንዳልነው ሸሪዓዊ እውቀት ነው። ይህ ሸሪዓዊ እውቀት ደግሞ ዝም ብሎ ቁጭ ብሎ የሚገኝ አይደለም፣ ከብዙ ልፋት ነው። ወላሂ በተለይ በአሁኑ ዘመን እኛ እኮ የቤታችን እውቀቱ መጥቶ እባክህ ተማረኝ እያለ እየለመነ ነው። የበፊቶች እኮ ሰሃቦች ይህንን እውቀት ወደ እኛ ጋር ሲያመጡ እኮ ስንት ለፍተው ስንት ጥረው ነበረ፣ ስንት ጉዞ እየተጓዙ ስንት መሸቃ ስንት ሙሲባ ሳልፈዋል፣ እየተራቡ እየተጠሙ። አቡ ሁረይራ ረዲየላሁ ዐንሁ እኮ ከሰሃቦች ሁሉ ስሙ የሚጠቀሰው በሐዲስ አቡ ሁረይራ ነው። አቡ ሁረይራ ግን ስሙ ሲጠቀስ በሀብት አይደለም፣ ከሁሉም ድሃ ሲራብ የነበረ ሰሃቢይ ነው። ሲናገር እኮ ኢልም እየፈለገ እየራቡ ማለት ነው ድንጋይ ሆዱ ላይ ያስር ነበር። እኛ ግን ዛሬ ወላሂ ኒዕማው በሙሉ ተርከፈከፈብንና ችላ ብለናል። እውቀት ላይ እንጠናከር። ከእውቀቶች ሁሉ ደግሞ የመጀመሪያው እውቀት ምንድን ነው? የአላህ ሱብሓነሁ ወተዓላን ከላም የእሱን ንግግር ላይ ትኩረት አድርገን መጀመሪያ ለፍሱን ማስተካከል፣ ቂራአቱን ማስተካከል፣ ከዛ በኋላ ደግሞ ቀስ በቀስ ምንድን ነው የሚለው ይሄ የአላህ ሱብሓነሁ ወተዓላ ሪሳላ የአላህ መልእክት ወደኛ የላከልን መልእክት ምንድን ነው የሚለውን ቁርአን ወደ ማዕናው ቀስ እያልን ያለና ኢንሻአላህ አላህ ሱብሓነሁ ወተዓላ ያጠናክረን፣ እውቀት ላይ የምንበረታ ያድርገን፣ የምንጠቀምበት በስራ ላይ የምናውለው ዒልም አላህ ይስጠንና አለይኩም ቢጦለቢል ዒልም እውቀትን በመፈለግ አደራ እላችኋለሁ። መጠናከር ያስፈልገናል። አላህ ሱብሓነሁ ወተዓላ በያለንበት ማለት ነው እሱ ይምራንና እውቀትን የምንፈልግና የምንጠቀምበት አላህ ያድርገን። ሀዛ ወቢላሂ ተውፊቅ وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا.